አዳምን አየነው ብቻውን በገነት እግዚአብሔር ከአጥንቱ ሔዋንን ሰራለት። ቃል ኪዳን ሲፈጸም በቀደመው ስፍራ እግዚአብሔር ነበረ ምስክር ሊጠራ። የመሠረት ድንጋይ የቃል ኪዳን መስራች አማኑኤል አማኑኤል። የመሠረት ድንጋይ የቃል ኪዳን መስራች አማኑኤል። ስሙ ይክበር ስሙ ይክበር። አብረው እንዲኖሩ በክፉም በደጉም ብርሃን ሆነላቸው የአምላካቸው ሕጉ። አንድ ሥጋ ሆነው ፍሬዎች አፈሩ። ነበርና ቀድሞ የትዳር ሚስጥሩ የመሠረት ድንጋይ የቃል ኪዳን መስራች አማኑኤል አማኑኤል። የመሠረት ድንጋይ የቃል ኪዳን መስራች አማኑኤል። ስሙ ይክበር ስሙ ይክበር። አንደኛው ሲደክም ሌላው እንዲሸከም መለያየት ሳይኖር እስካሉ ባለም እግዚአብሔር አቅዶ ከአንድ አካል ሠራቸው። ከአንዱ ሁለት ይሻላል ብሎ አስተማራቸው። የመሠረት ድንጋይ የቃል ኪዳን መስራች አማኑኤል አማኑኤል። የመሠረት ድንጋይ የቃል ኪዳን መስራች አማኑኤል። ስሙ ይክበር ስሙ ይክበር። አብረው እንዲኖሩ በክፉም በደጉም ብርሃን ሆነላቸው የአምላካቸው ሕጉ። አንድ ሥጋ ሆነው ፍሬዎች አፈሩ። ነበርና ቀድሞ የትዳር ሚስጥሩ የመሠረት ድንጋይ የቃል ኪዳን መስራች አማኑኤል አማኑኤል። የመሠረት ድንጋይ የቃል ኪዳን መስራች አማኑኤል። ስሙ ይክበር ስሙ ይክበር ስሙ ይክበር ስሙ ይክበር አለ። ስለዚህ ሰው አባቱንና እናቱን ይተዋል ከሚስቱም ጋር ይተባበራል። ሁለቱም አንድ ሥጋ ይሆናሉ። የማቴዎስ ወንጌል 19። ስለዚህ አንድ ሥጋ ናቸው እንጂ ወደፊት ሁለት አይደሉም።